ዘፈን ኃጢአት ነው የሚል ቀጥታ መጽሐፍ ቅዱስ ላይ የተጻፈ ቃል አለ ወይ? ሲጀምር ዘፈን ኃጢአት የሆነው ለምንድን ነው? ሁሉም ዘፈንስ ኃጢአት ነው ወይ? በስማም ይህ ጥያቄ ለዘመናት ሰዎችን ሁለት ጎራ ከፍሎ ሲያከራክር የነበረ በጣም ወሳኝ ጥያቄ ስለሆነ ዛሬ ሁለቱንም ሊያስማማ የሚችል ሐሳብ ነው ይዤላችሁ የመጣሁት። ቪዲዮ ረዘመ ተንዛዛ ምንም ሳትሉ ልብና ልቦናችሁን ከፍታችሁ ለኔ ሰጣችሁ በማስተዋል እስከ መጨረሻ ስሙኝ፣ እርግጠኛ ነኝ ታተርፉበታላችሁ። ሲቀጥል ደግሞ ሰሞኑን ቲክቶክ ተጣልቶኛል መሰለኝ ቪዲዮችን ይዞብኛል። ስለዚህ እንዲታረቀኝ እናንተን ሽማግሌ አድርጌ ልልካችሁ ነው። ፍቃደኛ ናችሁ? ስለዚህ ፍቃደኛ ከሆናችሁ 3 ሰከንድ ሰጣችኋለሁ። በእነዚህ 3 ሰከንድ ውስጥ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ አድርጋችሁ አስታርቁኝ። እግዚአብሔር አክብርልኝ። የመጀመሪያው ጥያቄ ዘፈን ኃጢአት ነው ተብሎ ቀጥታ ቃል በቃል መጽሐፍ ቅዱስ ላይ የተጻፈ ጥቅስ አለ ወይ ካላችሁኝ ኦብቪየስሊ የለም። ነገር ግን የተለያዩ ቦታዎች ላይ ዘፈን በሚል የተገለጸ የሥጋ ሥራ ወይም ኃጢአት አለ። ለምሳሌ በዚህ በገላትያ ምዕራፍ 5 ከቁጥር 19 እስከ 21 ላይ ቅዱስ ጳውሎስ እንዲህ ይላል፣ የሥጋ ሥራም የተገለጠ ነው። ልብ በሉ፣ የሥጋ ሥራ ብሎ ምንዝር፣ ዝሙት፣ ርኩሰት፣ መዳራት ብሎ ይደረድራቸውና መጨረሻ ላይ ዘፈን ብሎ ያስቀምጣል። ከዛስ አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ብሎ በአራት ነጥብ ይዘጋዋል። ልብ በሉ፣ አሁን እዚህ ጋር ቅዱስ ጳውሎስ ዘፈን ብሎ ወይም በግዙ ኮሞስ ብሎ የገለጸው ቃል እኛ እንደምናስበው ስቱዲዮ ተሰርቶ የሚለቀቀው ዘፈን ሳይሆን መጽሐፍ ቅዱስ ላይ የትኛውም ስፍራ ላይ የተጻፈው ወይም የተገለጸው ዘፈን እነዚህ ቅንጦት፣ ስካር እንዲሁም ደግሞ የተለያዩ ከክርስቲያናዊ ስለመግባር ውጪ የሆኑት ዳንስ፣ ጭፈራ፣ መዳራት እነዚህን ነው ምን ብሎ የሚጠራቸው? ዘፈን ብሎ የሚጠራቸው። ስለዚህ ኦብቪየስሊ እነሱ ኃጢአት ናቸው። ስለዚህ እነዚህ ኃጢአት ከተባሉ ስቱዲዮ ተሰርቶ የሚለቀቁትስ ኃጢአት አይደሉም እያልከን ነው ካላችሁ አላልኩም። ኦብቪየስሊ እነሱ ኃጢአት ናቸው። መቼና እንዴት የሚለውን ግን ሁለተኛው ጥያቄ ላይ ነው የምታገኙት። እሱም ዘፈን ኃጢአት ነው ከተባለ ለምንድን ነው የሚለው ርዕስ ላይ ሲሆን ዘፈን ኃጢአት ነው ሊባልበት የሚችልበት 3 ምክንያቶችን እናንሳ። የመጀመሪያው የልብን ትኩረት ከፈጣሪ ስለሚያርቅ። ለምሳሌ አሁን እዚህ ጋር ሁለት ሰዎችን ወስደን አንዱን ለአንድ ሳምንት ዘፈን ብቻ እንዲያዳምጥ ብናደርገውና አንዱን ደግሞ ለአንድ ሳምንት መዝሙር፣ ስብከት፣ የተለያዩ ነገሮችን ብቻ እንዲያዳምጥ ብንፈቅድለት ከሳምንት በኋላ ከሁለቱ የትኛው ነው ለእግዚአብሔር ቅርብ ሆኖ የምናገኘው ተብሎ ቢጠየቅ ኦብቪየስሊ መዝሙርና የተለያዩ ስብከቶችን ሲያዳምጥ የነበረው ነው። ምክንያቱም መዝሙር ወደ ፈጣሪና ወደ መንፈሳዊ ሕይወት ወደ ስጋው ደግሞ የሚያቀርበን አንዱ መንፈሳዊ ብርታት ስለሆነ፣ በተቃራኒው ደግሞ ዘፈን ወደ ስጋዊ ምቾትና ምኞት የሚመራንና ለዛም ደግሞ ከእግዚአብሔር የሚያርቀን ስለሆነ ማለት ነው። ሁለተኛው ነጥብ ደግሞ የመንፈስ ቅዱስን ማደሪያ ወይም ሰውነትን ስለሚያረክስ። እንደምታውቁት ሰውነታችን የእግዚአብሔርና የመንፈስ ቅዱስ ማደሪያ ነው አይደለ? ስለዚህ ቅድም ዘፈን ብዬ የገለጽኩላችሁ ነገሮች፣ ድርጊቶች ስናደርግ የእግዚአብሔር መንፈስ ቅዱስ ከኛ ርቆ እርኩስ መንፈስ ነው የሚወረሰን። ያን ጊዜ የእግዚአብሔርና የመንፈስ ቅዱስ ማደሪያ የሆነው ሰውነታችን ይረክሳል ማለት ነው። ሶስተኛው ነጥብ ደግሞ የቃላቱና የዜማው ተጽዕኖ። አብዛኞቹ ዘፈኖች ልብ በሉ፣ ሁሉም አይደሉም፣ አብዛኞቹ ዘፈኖች ሐሰትን፣ ቂምን፣ ጾታዊ ስሜትን የሚያነሳሱ ቃላትንና ሰውን ከቁጥጥር ውጪ የሚያደርጉ ጩኸቶችን ያዙ በመሆናቸው ከክርስቲያናዊ ስነ ምግባር ያወጡናል። ስለዚህ አሁን እናንተ ዘፈን ስትሰሙ ቢያንስ ከነዚህ ውስጥ አንዱን እንኳን የምታደርጉ ከሆነ ኦብቪየስሊ ዘፈን መስማታችሁ ትክክል አይደለም ማለት ነው። ስለዚህ በእነዚህና በተለያዩ ምክንያቶች ቤተክርስቲያን ዘፈንን መስማት አትመክርም ማለት ነው። ታዲያ አሁን እንደዚህ ሲባል አእምሯችሁ ውስጥ የሚፈጠሩ የመጨረሻው ጥያቄ ምንድነው? ሁሉም ዘፈኖች አሁን ወዳልካችሁ ኃጢአቶች ይመሩናል ወይ የሚል ሲሆን ይህ ጥያቄ በጣም ጥንቃቄ የሚፈልግ ነገር ስለሆነ በማስተዋል ስሙኝ። በመጀመሪያ ከሁሉም በፊት ማወቅ ያለባችሁ ነገር የዘፈን አይነቶች 3 ናቸው። እነሱም የመጀመሪያው የሀገር ፍቅርና የማህበራዊ ህይወትን የሚያወሱ የተለያዩ ፖዚቲቭ መልእክት ያላቸው ዘፈኖች፣ ለምሳሌ የሀገርን ዳር ድንበር የሚጠብቁ ጀግኖችን የሚያወድሱ፣ ስለ ኢትዮጵያ፣ ስለ ጥንት ጀግኖቻችን የሚያወሩ፣ ስለ እናት፣ ስለ አባት፣ ስለ ሴቶች፣ ስለ ተለያዩ ፖዚቲቭ መልእክት ያላቸው ሐሳቦችን የሚያነሱ ዘፈኖች አሉ አይደል? ሊተራሊ እነዛን ዘፈኖች መስማታችን ክፋት የለውም። ምክንያቱም ካላቸው ፖዚቲቭ ሐሳብ አንፃር ከመንፈሳዊ ህይወት ጋር ስለማይጋጩ። ነገር ግን የነዛ ክፋቱ ጋር መሰላችሁ እነሱን ብቻ ቀኑን ሙሉ ወይም ሁሉ ጊዜ የምናዳምጥ ከሆነ ነው። ምክንያቱም ቅድም እንዳልኳችሁ ከእግዚአብሔር መንፈስ ስለሚያርቁን ማለት ነው። ስለዚህ ባላንስ ነው ማድረግ ያለብን። ሁለተኛውና መጽሐፍ ቅዱስ ላይ የተጻፈው ቤተክርስቲያንም አጥብቃ የምትከለክለው ዘፈኖች ምንድን ናቸው? ክፉ ስነ ምግባርንና ስሜትን የሚያነሳሱ እንዲሁም ደግሞ የክደትንና
የአረማዊ አምልኮ ወይም የሰይጣን አምልኮን የሚያበረታቱ መልእክትን የያዙ ዘፈኖች፣ በተለይ የውጭ ሀገር ዘፈኖች ለዚህ በጣም የተካኑ ናቸው። ትርጉሙን አናውቀውም። ዝም ብለን ስንሰማው ደስ የሚል ነገር ስላለው ብቻ አብረን እየጨፈርን አብረን እየዘፈንን በተቃራኒ ግን ሰይጣንን እያወደስን ነው። ስለዚህ አሁን ከዚህ ሁሉ በኋላ ዘፈን መስማት አለባችሁ ወይስ የለባችሁም የሚለውን ውሳኔ የምትወው ለእናንተ ነው። ምክንያቱም የሁላችሁም አረዳድና አመለካከት እንዲሁም አቀባበል ስለሚለያይ፣ ስለዚህ ውሳኔውን ለእናንተ ትቻለሁ። ግር ያላችሁ ነገር ካለ ኮሜንት ላይ ጠይቁኝ። አመሰግናለሁ።